ምንድነው የመጣባችሁ? ትንሽ ተለቃችሁ። እየቀለደሽ መስሎኝ ነበር አንቺ። እኔ እኮ መጀመሪያ ስስቅ አንቺ ብርሽ ነው እንዴ? የምር እየተረዳሽ ነው ወይ? ናሚ ማለት ያው ሻንጤ ይዤ የመጣሁት እኔ እና እሱ ተነጋግረን ምናምን ጨርሰናል። ኦሬዲ እንድንኖር አብረን እንድንሄድ ሻንጤ ይዤ የመጣሁት ስነ ስርዓት ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁኝ። እንደምታውቁት ሶፊ መታለች ቡታጀራ እና በጣም ደስ ብሎኛል። በጣም የምወዳት የማከብራት በጣም የዋህ የሆነች ልጅ የእውነት በጣም የምወዳት የማከብራት ትዝ ይላችኋል። ክረምት አዲስ አበባ ሄጄ ነበርና እዛ ያለው በጣም ተንከባክባኝ በፍቅር ይዛኝና ሲጀመርም በጣም ፍቅር የሆነች ልጅ ነች። የሰው መውደድ ያላት ለሰዎች የምታስብ በጣም ትሁት ልጅ ነችና እንግዲህ ዛሬ በመጀመሪያ ቪዲዮ ፕራንክ ላረጋት ነው። ምንም ማድረግ አይቻልም። እና ውድ ፋሚሊዎቼ ዛሬ ለሚ ቤት ነው ያለችው እና ለሚ ጋ ነው የሚሄደው። ስለዚህ ለሚ ቤት ይሄድና ሁለታቸውንም ነው ፕራንክ የማደርጋቸው። ለቤተሰቦቼ የሁላችሁ ሻንጣም ይዣለሁ። ለምን እንደሆነ አልነግራችሁም። እዛ ከቪዲዮ ጋር አብራችሁን የምታዩት ሻንጣውን ለምን እንደያዝኩኝ ማለት ነው። ያው ላንኳኳ ነው ግን ፈርቻለሁ። እስኪ ላንኳኳ ለማንኛውም እንደሚሉ ውስጥ ላይ ሆነው ማለት ነው። ማን ነው እያሉኝ ነው። ወይኔ እየመጣች ነው ላል ጌታን እየመጣች ነው። ምን እንደምላት ግን አላውቅም። ፈጣሪ ሻንጣ ይደግ ይዛን ተፈሪ ጭነት ነበረ። ሰላም ነው እንዴት ነሽ? ትንሽ ትራስ ጨርቅና እንትን ቅናት ግቢ ቀጥና እሷ ስልክ እያወራች ስለሆነ ማለት ነው። ምን እንደተፈጠረ ራሱ አላወቀችም። ሰላም ነው ልኖር ከእናንተ ጋር አብሬያችሁ መኖር አይቻልም እዚህ ቤት? ሰላም እንዴት ናችሁ? ደስ ማሙልት አይምሬ የተናገረ ስልክ እያወራሽ ነው። መኪና አመለጠኝ እቃ ሳልጭን። የኔ ውድ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ ወይ? ሁለታችሁም ደህና ናችሁ ወይ? ለነገሩ ለምን አገኛታለሁ አልፋ ታውቃላችሁ። አዲስ አበባ ብዙ አሳልፈናል። ከሚገርምሽ አንቺ የቤት ዩቲዩበሮች በሙሉ ሰላማችሁ ብዝት ይበልልን። እንደምን አላችሁ? ደህና ናችሁ ወይ? አለን። እንዴት ነሽ ግን? ደህና ነሽ? አለን። ቡታጀራ እንዴት ነው? አሪፍ ነው። እንኳን ካሜራ ይዘሽ እንኳን ወደ ዊቷ ቡታጀራ በሰላም መጣሽ። እንኳን በሰላም ቆያችሁን። ሀገራችን እንዴት ነው? በጣም ደስ ይላል። ሀገራችሁ በጣም ነው የሚያምረው። ወደድሻት? አዎ። አየሯ ተስማሚ ነው። ለመኖር ምቹ የሆነች ሀገር ነች። ትክክለኛ በጣም ምርጥ ሀገር ነች። እዚህ ከመጣሽ በኋላ ተስማምቶሻል? ቆንጆ ሆንሽ? የምር ያው ሀገራችሁ እንግዲህ አየሩ በጣም ደስ ይላል። አየሩ ምርጥ ነው። እናንተንም እንደዚህ ቆንጆ ያደርጋችሁ ለካስ አየሩ። ቴንኪው እናመሰግናለን። እናስበሽ ነው ግን ካሜራ ገርመሽ የመጣሽ ልክ ነፃነት ነው የሆንሽብኝ። እንዲህ አንዳንዴ ልትነጅሰኝ እንደዚህ ካሜራ ገጥማብኝ ነው የምትሄደው። ደስ ትላላችሁ ደግሞ ሁለታችሁ። በጣም ነው የምወዳት የምር። እኔ እንዲሁም አሁን መሄዴን ሳስብ በቃ ውስጥ የርብሽ እያለ ነው። በቃ ባልመጣለን አዲስ አበባ እሷ ስትመጣ እንደዛ ነው የሚሰማኝ። እኔ እሷ ጋር ቆይቼ ስወጣ በቃ ልታለቅስ ትደርሳለች። ነገ በጠዋት ነው የምትሄጂው ትለኝና ደግሞ ማለት ነው የሆነ ቀን በረዘግተሽብኝ እሽቀዝልሽ ክርስቶስ በረዘግታብኝ ነች። መብራህንን መላመድ እኮ ከባድ ነው። የሆነ የምትወጂው ሰው የለም። እኔ አራሳ ሀገር ሰላም ነው ብዬ እንዲህ ብዬ ስነሳ የለችም። ሱቅ ናት ብያለሁ። እንዲበሩ እንዲለው ቁልፍ ነው ሰደቡን አታነሳም። ወይኔ ደብደብ ያልኩ ብቻዋን ያምገደስ ተጠበቀች ነው። እዚህ ልኖር እንኳን አይደለም ኑሪ አለም አለች። ዘና እያልሽ ነው የምትኖሪው። አመሰግናለሁ። ለሚ ስለማትቀመጥ ካልደብረሽ ኑሪ። ለሚ በሳምንት አንዴ ነው የምታገኘው። በሰላም ተባጥረሽ ነው? ኧረ አልተባጠርኩም።
ተባረሽ ነው ከቤት ከማሚ ጋር አልባረርም፣ ግን የሆነች ጉዳይ አሳስበኝ ነው። ምን ፍቅር ይዟችሁ ያውቃል? የራሴን ጥያቄ ምን ተጠየቀች? አይሽ ከስንት ወር በፊት ከማርክ ቤት እያለች የምር አንቺ ፍቅር ይዞሽ አያውቅም? እኔ እስከ ዛሬ ማለት ፍቅር ከልጅነት ከልጅነትሽ ጀምሮ የአይን ፍቅር ነው ታዲያ ይዞሽ የለቀቀሽ? የትክክለኛ ፍቅር አይለቅም። አንድ ከትክክለኛ ሰው ፍቅር ይዞኛል የብዙ አመታችን ነው። ፍቅር ደግሞ ሀያል ነው አላምዬ እምበላው ምግብ ስጭኝ እችልኝ ፍቅር ትለኝ ነው። አይ የምር ግን የሆነች ምንድን ነው ቦርሳ ይዘሽ የመጣሽው? ሰላም ነው እንዴ? ከቤት ወጥተሽ ነው? አረ ከቤት የኔ አልወጣሁም። ቆንጆ አንድ ነገር እኔ ወላሂ ስታውን እየቀለድሽ መስሎኝ ነው። ግን ትክክለኛ ፍቅር ከያዘሽ አሁን አንቺ ገና ልጅ ነሽ። ስራሽ ጋር ብቻ ነው ፎከስ ማድረግ ያለባት። ፍቅር በጣም ነው ማለት ጥሩ አይደለም። ማለት አንዳንዴ ፍቅር ፈልጋችሁት ይመጣል አይደለም? እሱማ አይመጣም። ልክ ነሽ። አዎ ሳትፈልጉት ነው የሚመጣው ፍቅር እና ፍቅር ደግሞ ያው ጸጋ ነው አይደለ? ፈጣሪ እኛን ያስተማረው ማማከር ለምን አስፈልገው? የኔ ፍቅር ታላላቆቼ ስለሆናችሁ እና ደግሞ በሶስት ቀን ፍቅር የለም። ለሚ ደግሞ ቦርሳሽ ለምንድን ነው የመጣሽው? እሱን ያሳስበኝ። ቦርሳ ይዤ የመጣሁት ከበደኝ እኮ ላስረዳችሁ ለምን እንደሆነ አላውቅም። እና አስረጅና ነገር ትዕግስቱን አድለኝ። የምሬ ነው ግን እኔ እየቀለድኩ አይደለም። እየቀለድኩ ከመሰላችሁና የምር ፍቅር ይዘሽ ነው? ግን የምሬን ነው። የሰው ልጅ ሆነ ማያፈቅር አለ? የለም። ግን እሰቢበት በደንብ ከባድ ነው ፍቅር። ትክክል። ግን አስቤበታለሁ ማለት ይሄ ያሰብኩበት ጉዳይ ነው። ማፍቀር መታደል ነው። ፈጣሪ ራሱ እኛን ያስተማረን በፍቅር ነው አይደለ? ትክክል። ስለዚህ ጸጋ ነው ማለት ደግሞ ፈልገሽው አይመጣም ምናምንና እኔም ፈልጌው አይደለም። በቃ ገና እንደተያየን የተዋደድ ነው። አንዲ ራሱ ሳራ ይከብደኛል ራሴና ያው ካንቺ ጋር ነው የሚሄደው። ግን ደግሞ ካንቺ ከካሜራ ማንሽ ጋር ፍቅር ይጀምራል ገና በ3 ቀናችን። ጌታዬ ሆይ የምሬን ነው። ግን ሶስት የምር እየቀለድኩ አይደለም። አሁን ሲሪየስሊ ላውራሽና አንቺ የምርሽ ነው? ከካሜራ የምን ፕራንክ? የምርሽ በፍቅር ፕራንክ አለ ሶሲ? አይ የለም። ግን ጭራሽ ደግሞ ከኔ ካሜራማን ወይኔ ብላችሁ ማለት አሁን ገና የምር እንዴት ማለት እንዴት ታይ እሺ፣ ደግሞ እንዴት በቃ ፍቅር ሊይዝሽ ቻለሽ? ማለት ጃኒ ቅርብ ታይም ነው የታወቀችው። ትክክል። ግን 3 ቀናችሁ እዚህ ከመጣችሁ 3 ቀን ነው አይደል? እናንተ 2 ቀን ነው በቃ 2 ቀን ባዩ። ግን በቃ እንዲህ ሳይሆን የወደድኩት እና ወክል አድርግ እያላችሁት ምንት ነው አፍቅረሽ ሶፊ እንደዛ አይባልም። እሺ ምር እንደዛ አይባልም። እና በቃ ሁለታችንም ተነጋግረን ምናምን ጨረሰን ማለት ነው። አሁን ለሚ ስትሰማ ምን እንደምትለኝ ያሰብኩት እኮ ነውና ሻንጣሽን ይዘሽ ውጭ ሊደርስ ወይኔ አለቀልኝ። ምር ሲጀምር ዝግጁላ መሆን አለብኝ ለመመታት ማለት ነው። ጭራሽ ከብርሽ ነው ፍቅር ያዝሽ። ወይኔ ጉድ። እና እሺ ምን ወሰንሽው? በቃ ማለት ለሚ እኔ አንቺው ንገሪያት። እኔማ ምግብ አቀረብሽ? ባትናገሪ ይሻላል። ከሶፊ ካሜራማን ጋር ከአብርሽ ጋር ፍቅር ይዞኛል። የምር ለሚያደንግጭ አይ ረስክም ሻንጣ ይዘሽ የመጣሽው ፍቅር ይዞሽ ነው ከሱ ማለት ያው ሻንጣ ይዤ የመጣሁት እኔ እና እሱ ተነጋግረን ምናምን ጨርሰናል ኦልሬዲ ማለት ነው። እና አብረን እንድንኖር አብረን እንድንሄድ ሻንጣ ይዤ የመጣሁት። ስነ ስርዓት ያዥ ፍንክች ማለት የለም። ለሚ ደግሞ የምሬን እኮ ነው። እኔ እየቀለድኩ አይደለም። አይ ስነ ስርዓት ያዥ። ከማታውቂው ሰው ጋር ትናንትና ተዋውቀሽ ሻንጣ ይዘሽ መጨረሻ እንዴ አብሬው ልኖር ነው ብለሽ በፈጣጣ እንዴ! የሰው ልጅ እኮ ለማወቅ 1 ሰከንድ 1 ቀን በቂ ነው። እንዲህ የሚባል ነገር የለም። አልፈሽኩት በይ
ለሚ ደግሞ አትረጅኝ ወይ? ኧረ በእናትሽ ዝም በይ። ፍቅር ይዞሽ አታውቂም አንቺ? ኧረ ዞር በይ። የምን ፍቅር ነው እንዴ? እንዲህ የሚባል ነገር አለ እንዴ? እንደዛ ከሆነ እኔ በኃይል ነው በቃ የምሄደው። እንዴ እኔ ከወደድኩት ማንስ ምን አገባው? ሶፊያ አውቃችሁ ነው። ኧረ ወላሂ እኔ እራሱ ደንግጫለሁ ስሰማ። ወይኔ በላቸው ነው ያልኩኝ። ምን ጦስ ነው ይዘሽብኝ የመጣሽው? ቤት ስነ ስርዓት ያዥ። የምሬን ነው እንዴ? አለብዛ እኔ በኃይል እሄዳለሁ በቃ። በኃይል የሚባል ነገር የለም። አርፈሽ ቁጭ በይ። እና ያው ለቤተሰቦቼ ደግሞ እንድትነግሪልኝ ነው ማለት ለአንድ ሳምንት ለ15 ቀን ምናምን እረፍት ልታደርግ ነው ሄደችው ምናምን እንድትይ ማለት ነው። ከዛ እኔ ቀስ ብዬ እንድነግራቸው። እኔ በማን ነፍስ ማን ሪስክ ይወስዳል? ማርክ ነው የሚያንጠለጥላት። ዝም በይ። አይ ማርክ ጋር እኮ አልሄድም። እሱም እንዲያውቅ አያውቅም። ለምን ቀርሽ? ተያይዘሽ አጠፊም እንዴ? ለኔም ማማከር አይጠበቅብሽም። አርፈሽ ቁጭ በይ። እነግረዋለሁ ለወንድሟ ደውዬ የእውነት እነግረዋለሁ። እግዚአብሔርን ለሚ ትቀልጃለሽ እንዴ? እኔ ያምሬን ነው እንዴ? በቃ እኔ ካፈቀርኩት አርፈሽ ቁጭ በይ። ደግሞ ያው እሱም ተስማምቷል። ሁለታችን ተነጋግረን የጨረስነው ጉዳይ ነው። ምን አለው እሱ አንቺን ያኖርበት እኮ ካፈቀርሽ ፍቅር ከበር ነው። ለምን እንደዛ ትበይ? ኧረ በላይ ዝም በይ አንቺ። ግን እሺ ግን ማለት ነው አንቺ እዚህ ስራሽን ስሪ፣ በደንብ ተጠናኑ ምናምን እዛ ፋሚሊ ያስገብታችሁ ቆይቶ ይሁን እንጂ አሁን ገና በ3 ቀን አፈቀርኩት ብለሽ መሄዱን እኔ አልፈቅደውም። አንቺ አታፍሪም እንዴ? ሻንጣ ሰብስበሽ ስትመጪ ማለት እዛ ብዙ ነገሮችን አስተካክለናል። የምናውቃቸው ሰዎች ስላሉ እኔ እኮ ሶፊ ካሜራማንሽ ከተማ ላይ ነው ትይኛለሽ። ካሜራማንሽ የት ነው? ከተማ እያየ ነው። ምን ነው የሚያየው? ያክስቴ ልጅ ሊያይልኝ ነው የመጣው። ኧረ ለሚ እንደዛማ እንድትዩ አልፈልግም። ከሷ የእሱ ለምን ደበቀኝ ብዬ ነው። እኔ ምንም አይደብቀኝም። ጭራሽ እናቴ በሰላም ሄዱልኝ እናንተ። ሌላ ነገር ሳይከሰት ይዘሽልኝ እንጂ ለምን አይሄድም እንዴ? አብረን ነው ተያይዘን ምን ሄደው እንደዛ የሚባል ነገር የለም ነው እንዴ? አንቺ አፍሩ ወይ አንቺ አይደብራትም እንዴ? ለምን ይደብረኛል ንግግርሽ እንዴ? ለምን ደግሞ እኔ አንቺ ታላቅ ነሽ ብዬ ማለት ብዙ ነገር ታውቂያለሽ ብዬ አንቺን ባማክርሽ እንዴት ይኛለሽ እንዴ? ስነ ስርዓት ያዢ። ለምን የምሬን ነው። እኔ በቃ ቤት ስነ ስርዓት ያዢ። ይሄ እኮ ማለት ገና ልጅ ነሽ፣ ተማሪ ነሽ፣ ተረጋጊ። ልክ ነሽ። እኔ ለፍቅር ደርሻለሁ እኮ። እናንተ ልጆች ኧረ ተው፣ ቀስ በሉ ተው። እኔ እኮ ለፍቅር ደርሻለሁ። ለሙ ልጅ አይደለሁም። የት ነው የምትሄዱት? በቃ እኛ ቦታ አዘጋጅተናል የምንሄድበት ማለት ነው። ለጊዜው አንነግራችሁም። ምንድን ነው እሺ የሚሰራው? ካሜራ ቀርጾ ስራ ይሰራል። እኔም እሰራለሁ እዛ በቃ ማለት ተፍላለሁ ያለውን ነገር ከመቼ ጀምሮ በመቼው ለሚ በቃ ተረጅኝ እንዴ? ስነ ስርዓት ያዥና ቁጭ በይ። የምሬን ነው። እሺ ማለት ቤቴ አይሆንም፣ አይሆን ነገር ነው። አልተባበርሽም ካልሽኝ እኔ በኃይል አደርገዋለሁኝ። ምንም ተባበረሽ? እንደዚህ አይነት ትብብር አለ እንዴ? ለሚ ማርያም እንዴ በቃ ተይኝ በቃ። እሺ የትም ትሄጂው? ስነ ስርዓት ያዥ። ወጪ ምራን ነው እንዲያመረረችው ና እንዴ ያማታል እንዴ? ሶፊ ይዘሻት ነይ። የት ነው የምትሮጠው? አንቺ ምን ሆነሽ ነው እንደዚህ ሆንሽው? ወይኔ ጌታዬ ሆይ ምንድን ነው የመጣባችሁ? ትንሽ ትልቃችሁ። እየቀለደሽ መስሎኝ ነበር አንቺ። እኔ እኮ መጀመሪያ ስስቅ አንቺ ብርሽ ነው እንዴ? የምር እየተረዳሽ ነው ወይ? ለሚ አታልቅሽ በቃ ማሪ። ኧረ ለሚ አሸድዛያች ደግሞ ቆያ እያለቀሰች እኮ ነው። እና ታልቅሳ ወይ ማፍቀሪ ጥፋት አለው ለሚ? ምን ማለት ነው? በ3 ቀን በቃ እኔ ከወደድኩት ስኔ ልጁ የመጣው ከትላንት ወዲያ ነው። ይሁን ለምን ዛሬ ሰው ይመጣል? በቃ እኔ ካፈቀርኩት ማንም አያገባውም። ማንም ካላገባው እኔ ጋር ለመጣሽ ስነ ስርዓት ይዘሽ ቁጭ በይ። ትምህርትሽን ተማሪ፣ አርፈሽ ስራሽን ስሪ። የምርያንስ ትረጅኛለሽ እየሰማታ ሻውን በቃ አታልቅሽ በእናትሽ።
ምናምን አናውረውም። ከዛ እሷ ስለሆነ ወንድዬ ጋር ደወል ቤተሰብ ይታወቅ። ለምን አትደውይ? እሱ ጋር እንደውይ አልፈልግም። የምር በጣም ነው የሚቆጣኝ። ናሚ ምን እያደረግሽ ነው? አንዴ ልቀቂ ስልኩን። ናሚ ምን እያደረግሽ ነው? በእናትሽ እንዳትደውይ። ወይ ደውይ ለሚ ደግሞ እንዳትደውይ ማለት እንትን ማለት ካለብን መልስ ቶ እንደዚህ እያደረግሽ ከዚህ ቤት ነቀላቅ የለም። ቁጥር እንዳልመታሽ ለቤቴ ልጅ እኮ ናት። ለዛ ነው ሶፊያ ታውቂያት ለቤቴ እኔ ለማፍቀር ትንሽ ልጅ አይደለሁም። እሺ ልጅነት ይዟት ነው ማርያም ሶፊዬ የምር ወጣች። ልቀቂኝ በቃ እወጣለሁኝ። እንዴ እስኪ ሶፊዬ በቃ ተነሽ ተነሱ። በቃ እናንተ እንዳይረፍድባችሁ። የምር አይሆንም። አንቺ ልጅ ጤነኛ ናት እንዴ? እቺ የምን አባሽ ወይኔ ገደለች። ኧረ ወገን ድረስልኝ፣ ወገን ድረስልኝ። ገደለች እንዴ ማሚ? ወይ ምን ነሽ ነው? አንቺም ስልክ ደግሞ የምር ፕራንክ ነው። ይቅርታ። ወይ አንቺ ፕራንክ እያደረግሽና ነው እንዴ? ምን ሆነሽ ነው እንደዚህ የምትሆኚው ታዲያ? ይቅርታ። የምር ገለሽ ነበር እኮ። አይ ስርዓት አልበኝነት ነው። ኧረ ዞር በይልኝ ነው ደግሞ ሻንጣ ለምን ይዘሽ መጣ? እስኪ ዞር ቁጭ በይ ቁጭ በይ። ኧረ ለምን ፕራንክ ነው እያልኩሽ እኮ ነው። ተይ ሁሉም ነገር በፕራንክ እየተሳበበ ነው። ዛሬ እውን ሆኖ የምር ጌታን ፕራንክ ነው ያንዳንዱ ነገር የምር ፕራንክ ነው። እሺ ልታረቅብኝ ሶፊዬ ነው ልሸኛችሁ እናንተ። ኧረ ለምን ስሜ የምር ፕራንክ ነው። ጌታን ፕራንክ ነው። የምር ፍቅሬ ፕራንክ የሚሆን አይሆንም። ቁጭ በይ ናኒ በእናትሽ ፕራንክ ነው። ወይኔ ኧረ ቤተሰብ ገብርኤልን አላመንኩም። ሁሉም ነገር በፕራንክ ሰበብ እውን ሆኖ ነው ያየሁት እያንዳንዱ ነገር። ስለዚህ እሺ አንቺ ከአለም ጋር ቤቱን አጽዱት። እኔ ሸኘቻቸው ልምጣ ማማሪያ ነው። ይቅርታ አድርገሽልኝ። አዎ ግድ የለሽም። ነይ ውድ ቤተሰቦቼ ፕራንኩ እንዴት ነው? ተዋጥቶልኛል። በትንሹም ቢሆን ለማልቀስ ሞክሬያለሁኝ እና ቤተሰቦቼ ፕራንኬን ከወደዳችሁ ቪዲዮን ሼር አድርጉልኝ እና ስለምትወዱኝ በጣም አመሰግናለሁ። ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ውድ ቤተሰቦቼ አመሰግናለሁ። ባይ ባይ።